ግራፊክ ዲዛይነሮች ምንጊዜም ልትገነዘቡት የሚገባ አንድ ነገር አለ። ትኩረት። ሐሳብን የሚሰርቁትን ነገሮች አስወግድ። አእምሮን ሁሌም ዝግጁ አድርገው። ከግርግሩ ባለፈ ለሚያዩ ከፊታቸው ያለው መንገድ ግልጽ ነውና። በዛሬው ቪዲዮ ደግሞ ትኩረት በሚለው ሐሳብ ላይ አንድ ፖስተር ዲዛይን እንሰራለን። ዛሬ ቤተሰብ ባትሆኑ ነገ መሆናችሁ አይቀርም። ምክንያቱም ወደ 80% የምትሆኑ ተመልካቾቼ ሰብስክራይብ ያላደረጋችሁ ናችሁ። ፕሊዝ ሰብስክራይብ አድርጉ። ወደ ቪዲዮ። ኦኬ፣ በመጀመሪያ ቀጥታ አዶቤ ፎቶሾፕ ላይ ሄደን ሶፍትዌሩን እንከፍተዋለን። ከዛ በኋላ የምንሰራበትን ምስል ኢምፖርት እናደርገዋለን። ያው ድራግ ኤንድ ድሮፕ ቴክኒክ ነው የተጠቀምኩት። ኦፕን ብላችሁ ማስገባት ትችላላችሁ፣ ፕሌስን ብላችሁ ማስገባት ትችላላችሁ። ከዛም ይህን ይመስላል የምንሰራበት ኢሜጅ ማለት ነው። ሳብጀክት የሆነችውን ፓርት ከዚህ ኢሜጅ ላይ ከት አድርገን እናዘጋጃለን ዱፕሊኬሽን። ለሱም ስራ ደግሞ ቀጥታ ኩዊክ ሴሌክሽን ቱልን በመምረጥ ክላውድ ዲቴይልስ ሪዛልት የሚለው ላይ ሄደን ሰሌክት ሳብጀክት የሚለው እንነካዋለን። በመቀጠልም ይህን ይመስላል ሴሌክሽናችን ማለት ነው። ቀጥታ ዱፕሊኬት ነው የምናደርገው። ኪቦርዳችን ላይ ኮንትሮል ፕላስ ጄ በመንካት ዱፕሊኬት ማድረግ ወይም ከታውት ማድረግ ማባዛት እንችላለን ማለት ነው። እንደምትመለከቱት ኦሪጂናል ላየር እንዳለ ዱፕሊኬሽን ላየሩን ነው እዚህ ጋር ያዘጋጀ ነው ማለት ነው። ከዛም በመቀጠል ይሄኛውን ጀስት ተርን ኦፍ እናደርገውና አንሎክ እናደርገዋለን የታችኛውን ላየር። እሱንም ዱፕሊኬት ማድረግ እንችላለን። ከፈለግን እዚህ ላይ ቀጥታ ስራውን መስራት እንችላለን። ለጊዜው እዚህ ላይ ብቻ እንስራ። አሁን የማደርገው ምንድነው እነዚህ ዋይት የሆኑት ወይም ብራይት የሆኑት ፓርቶች ሬድ እንዲሆኑ፣ ዳርክ የሆኑት ፓርቶች ደግሞ እዚሁ ጥቁር እንዳሉ እንዲቀሩ ነው የምፈልገው። ስለዚህ እሱ ማደርገው እንዴት ነው? በመጀመሪያ ቀጥታ አጀስትመንት ላየር ሴቲንግ ላይ በመሄድ ግሬዲየንት ማፕ የሚለውን ኦፕሽን መርጠለታለሁ። አሁን ግሬዲየንት ማፕ ላይ በምንሰራበት ወቅት እዚህ ጋር የሚያሳየን ሁለት አይነት ቀለም ነው፣ አንድ በብላክ አንድ በነጭ። ብላክ ፓርቱ ማለት የሴትዮዋ ወይም እዚህ ሳብጀክቱ ሻዶ ወይም ዳርክነስ የሆነው ፓርት ሲሆን፣ ዋይት ደግሞ ብራይት የሆነው ኤሪያ ነው። ከፕሪሰፕቹዋል ደግሞ ክላሲክ ላይ ብታረጉት ሞር ስሙዝ ወይም ሪያሊስቲክ የሆነ ብላክ ኤንድ ዋይት ኢፌክት ይሆናል የሚሰጣችሁ ማለት ነው። ሪቨርስ ካደረጋችሁት ጀስት ሪቨርስ ያደርጓል ወይም ኔጌቲቭ ያደርጓል ቀለሙን ማለት ነው። ሶ ብላክ ማለት ዳርከስት ፓርት ኦፍ ዘ ኢሜጅ ሲሆን፣ ዋይት ማለት ብራይተስት ፓርት ኦፍ ዘ ኢሜጅ ነው። እኔ ደግሞ አፌክት እንዲያደርግልኝ የሚፈልገው ብራይተስት ፓርት ኦፍ ዘ ኢሜጅ ስለሆነ እሱ ላይ ይሰራሉ ማለት ነው። ቀጥታ እዚች ዋይት ፓርቷ ላይ መጥቼ ደብል ክሊክ አድርጌ ከለሩን መርጥለታለሁ ማለት ነው። ሞርኔ ወደ ሬዲሽ አካባቢ የሚጠጋ አይነት ቀለም ስለሆነ የምፈልገው እሱን በምፈልገው ስታይል ቹዝ ካደረኩ በኋላ ቀጥታ ኦኬ እለዋለሁ ማለት ነው። የዚህ ታይም እንደ አይነት ኢፌክት ይሆናል የሚሰጠን ማለት ነው። ላይክ ዋይት ፓርቱን ብቻ ሬድ አደረገው፣ ዳርክ ፓርቱን እንዳለ አስቀምጠው። ዳርኩን መቀየር ብፈልጉም ተመሳሳይ ነገር ነው የምታደርጉት ዳርኩ ላይ በመግባት ማለት ነው። ሶ ይህን ይመስላል የመጀመሪያው ስቴፓችሁ ማለት ነው። ነገር ግን ይህን ብታበሩት ኦሪጂናል ኢሜጅ እንደምትመለከቱት ሆኖ ይመጣላችኋል ማለት ነው። ስለሆነ ይህንን የፈለግነው አንድ ላይ ሁሉንም ሰሌክት አድርገን መርጅ ከማድረጋችን በፊት እቺኛዋን ላየር ወይም ዱፕሊኬት ያደረግናትን ላየር ድጋሚ አንድ ዱፕሊኬሽን አዘጋጅና እቺኛዋን ደግሞ ኔም እንሰጠዋለን፣ ሰከንድ ሳብጀክት ብለን ማለት ነው። የምትፈልጉትን ኔም መስጠት ትችላላችሁ። ከዛም በመቀጠል ከታች ያሉትን ሶስቱን ላየር ግን አንድ ላይ ሰሌክት አድርገን ወይም ደግሞ ሺፍትን በመያዝ ኪቦርድ ላይ አንድ ላይ ሰሌክት አድርገን ራይት ክሊክ ከዛ ኮንቨርት ቱ ስማርት ኦብጀክት በማለት ወደ አንድ ኢሜጅ ወይም ወጥ ወደሆነ ኢሜጅ መቀየር እንችላለን ማለት ነው። እንደምትመለከቱት ኢሜጁን ለብቻ ያደረግነው፣ ባክግራውንዱን ምስል ለብቻ ያደረግነው ማለት ነው። ሶ ከኋላ ያለው ምስል ላይም ፕሌይ እናደርጋለን። ፈርስት የምፈልገው ነገር ብለር እንዲሆን ወይም ሰም ፓርትስ ኦፍ ዘ ኢሜጅ ድብዝዝ ብሎ እንዲወጣ ስለሆነ ላየሩ ሰሌክትድ እንደሆነ እንደምትመለከቱት ስማርት ኦብጀክት ነው። ሰሌክትድ እንደሆነ ፊልተር ላይ እንሄድና ብለር ዜን ጋሻም ብለር የሚለውን እንመርጥለታለን። በዚህ ጊዜ ብለር መጠኑን ይጠይቀናል። በጣም ካበዛ ነው ሙሉ ለሙሉ ኢሜጁ ላይታይም ሪሙቭድ ሊሆንብን ይችላል። በጣም ካሳነስ ነው ደግሞ ያው እዛው የነበረበት ላይ ነው የሚሆነው። ስለዚህ የምንፈልገው መጠነኛ የሆነ ብለር ነው። ሰም ፓርትስ ኦፍ ዘ ኢሜጅ ድብዝዝ ብሎ እንዲቀር ነው የምንፈልገው። ሶ 7.2 ወይም 8 አካባቢ ጋር አሪፍ ሪዛልት ነው የምናገኘው። የምትፈልጉትን መምረጥ ትችላላችሁ ማለት ነው። ፕሪቪው አክቲቭ መሆኑን እርግጠኛ ሆኑ፣ ምክንያቱም እዚህ ጋር የምትሰሩትን ስራ ቀጥታ ስክሪን ላይ ፕሪቪው ስለሚያሳያችሁ። ዜን ኦኬ የምትለዋን እንነካታለን ማለት ነው። በመቀጠልም አድ የምናደርገው ምንድነው ኖይዝ የምንለው ወይም ግራንጅ ቴክስቸር እንዲመስል የሚያደርገው ነገር ነው አድ የምናደርገው ማለት ነው እዚህ ኢሜጅ ላይ። ስለሆነ ላየሩ ሰሌክትድ እንደሆነ ቀጥታ ፊልተር ላይ እንገባና ኖይዝ እንመርጥለታለን። በዚህ ጊዜ አድ ኖይዝ የምትለዋን ይሆናል የምንነካው።
ከለር አለው እንደምትመለከቱት የግሪኒሽ ነገሮች ይኖሩታል። ሞኖክሮማቲክ ሲሆን ግን በብላክ ኤንድ ዋይት ብቻ ነው እንደነዚህ አይነት ግሪን ኢፌክቶችን የሚሰጠን ማለት ነው። የመጀመሪያውን ሊትል ቢት ብቻ ነው አድ የምናደርግለት ማለት ነው። ኖይዝ ድጋሚ አድ ማድረግ ካለብን ድጋሚ እናደርጋለን። እንደ መጀመሪያ ግን ኢትስ ዜን ኦኬ እንለዋለን ማለት ነው። በመቀጠልም ኮንትሮል ፕላስ ጄ ብለን ዱፕሊኬት እናደርግና አድ ኖይዝ የሚል ኢፌክት ላይ ደብል ክሊክ በማድረግ ኖይዝ ሴቲንጉን ማስተካከል እንችላለን ለሁለተኛው። አሁን የዚህ ታይም ግን ትንሽዬ ኖይዙን ከመጀመሪያው ጨመር እናደርገዋለን ማለት ነው። ይህንን ከሰራን በኋላ ኦፓሲቲውን ይሆናል የምንቀንሰው ማለት ነው የላየሩን። ከዛ ምን እናደርጋለን? እነዚህን ሁለት ላየሮች አንድ ላይ ሰሌክት አድርገን ወይም ሺፍት ይዘን ሰሌክት አድርገን ራይት ክሊክ ኮንቨርት ቱ ስማርት ኦብጀክት ብለን ወደ አንድ ወጥ ወደሆነ ኢሜጅ እንቀይረዋለን። ለዚህ ላይም ካሜራ ሮው ፊልተር ካለን ፊልተር ላይ ሄደን ካሜራ ሮው ፊልተር ላይ ተጨማሪ ስራ መስራት እንችላለን። ከሌለን ካሜራ ሮው ፊልተር ከኤክስተርናል ዌብሳይት ዳውንሎድ አድርጋችሁ መጫን ትችላላችሁ። ስለሱ እንዴት እንጭናለን ካሜራ ሮው ፊልተር ካላችሁ ወይም ከሌለ ዌብሳይታችሁ ላይ ላይክ ኤክስተርናል ፕላጊን ስለሆነ ኮሜንት አድርጉልኝ እንዴት እንደምጨምሩ ሙሉ ቪዲዮ ሰራላችኋለሁ ማለት ነው። ሶ ካሜራ ሮው ፊልተር ሺፍት ኮንትሮል ኤ በመንካት ወይም ቀጥታ በመሄድ ክሊክ እናደርጋለን ማለት ነው። ኦኬ ካሜራ ሮው ፊልተር ላይ የመጣንበት ምክንያት ላይቱን ለማስተካከል ነው። ሻዶ እና ላይት የሆነውን ፓርት ለማስተካከል ነው። ለምሳሌ ከዚህ ኢሜጅ ኤክስፖዠር ፓርቱን እንዲሁም ኮንትራስት እናስተካክል ከሆነ ዳርክ መሆን ያለበትን ሰም ፓርት ሻዶ ጥቁር የሆነ ፓርት ስለሚበዛ ሻዶ እንዲወጣ ምን ያህል እንፈልጋለን፣ ሃይላይት ውስጥ እንዲጎላ ምን ያህል እንፈልጋለን፣ ብላክ ፓርት ውስጥ የሚለውን ነገር ኤቭሪ ዲቴይል እናስተካክልበት ፕሌስ ይሆናል። ከሱ ባለፈ የኢሜጁን ቴክስቸር ወይም ደግሞ ራፍነስ ወይም ስሙዝነስ የምንለውን ነገር እናስተካክለዋለን ማለት ነው። ያው እንደ ኢሜጃችሁ እንደምትመርጡት ኢሜጅ ስለሚለያይ በዛ ዲፔንድ አድርጋችሁ ይሆናል የምትሰሩት ማለት ነው። ሪያሊስቲክ የሆነ ነገር ፍለጋ ወይም ደግሞ ያው የሚስብ አይነት ግራፊክስ ለመስራት ማለት ነው። ይህንን ከሰራችሁ በኋላ ቤዚክ ላይ ጀስት ሞር ዲቴይሎችን ላይክ እንደ ቪግኔት የመሳሰሉ አይነት ነገሮችን ከፈለጋችሁ ደግሞ ኢፌክት ላይ ሄዳችሁ መስራት ትችላላችሁ። ግሬን መጨመር ከፈለጋችሁ ሰም ግሬኖችን እዚህ ጋር መጨመር ትችላላችሁ። ቪግኔት ማለት ያው ሞር ፎከስድ የሆነው ኤሪያ መሀል ያለው እንዲሆን የምናደርግበት ሴቲንግ ነው። እሱም እዚች ጋር ነው የምታገኙት ቪግኔት ላይ ነታችሁ፣ ወይም ደግሞ ወደ ውጭ ስትሄዱም ዋይት ያደርግላችኋል። ጀስት በእኔ ስራ ግን ሊትል ቢት ቪግኔት ብቻ ነው የምፈልገው። ይህንን ከሰራችሁ በኋላ ጀስት ኦኬ የምትለዋን ትነኳትና አፕላይ ያደርግላችኋል ለላየራችሁ ማለት ነው። ሶ የመጀመሪያው ስራችሁ ተጠናቋል። አሁን ሁለተኛው ስራችን የሚሆነው ደግሞ ኦሪጂናል ኔም ሁለተኛው ላየር አክቲቭ ማድረግ ነው። ከዚህም በመቀጠል ቀጥታ ሬክታንጉላር ማርኪው ቱል ላይ በመሄድ የምንፈልግበት ቦታ ጋር ሰሌክሽን እንሰራለን ማለት ነው። ለምሳሌ እኔ በዚህ ስራ ሰሌክሽን መስራት ፈለግኩት ከአውትሳይድ ፓርቱ ጀምሮ ሲሆን እንደዚህ አይነት ሰሌክሽን ይሆናል ማለት ነው። ይህን ሰሌክሽን ፕሪፔር ካደረግኩ በኋላ ግን ሉክ ይህን ኢሜጅ ሙሉ ለሙሉ የወጣው የሳብጀክቱ ኢሜጅ ነው። ነገር ግን የአይኗ ፓርት ብቻ ነው አክቲቭ እንዲሆን የሚፈልገው። ስለዚህ ላየሩ ሰሌክትድ እንደሆነ ይህን ሰሌክሽን ከሰራው በኋላ ማስክ ምልክቷ ላይ አንድ ጊዜ ክሊክ እናደርጋለን። የዚህ ጊዜ የአይኗን ፓርት ብቻ ፎከስ ያደርጓል። ነገር ግን ስቲል የሚቀረው ነገር አለ። የዚህ ታይም ኪቦርዳችን ላይ ኮንትሮልን ይዘን ክሊክ በምናደርግበት ወቅት የመጀመሪያውን ሰሌክሽን ይሰራልናል። አነማክረው ሁለተኛው ቴክኒክ ነው። ለአኪሬሽን ኮንትሮል ይዛችሁ ክሊክ ብታደርጉ ከዛ ላየር ኢሜጅ ላይ ላየር ተምብኔል ላይ ትመጡና ቀጥታ ሰሌክሽን ቱ ላይ እንደሆናችሁ ራይት ክሊክ ታደርጋላችሁ። ላይ ስትሮክ የሚለው ላይ ትገቡና አንድ ፒክሰል ዋይት ስትሮክ ኢንሳይድ የምትለው አክቲቭ ከሆነችና እዚህ ጋር ምንም የምታስተካክሉት ሴቲንግ የለም ዜን ኦኬ ትሉታላችሁ። በዚህ ጊዜ እንደዚህ አይነት ሴቲንግ ላይን ይሆናል የምትሰሩት ማለት ነው። ሶ ከዚህ የምንረዳው ነገር ፎከስ የሚለው ወይም ትኩረት የሚለውን ሀሳብ ነው ማለት ነው። ሞር ፖስተራይዝ ነገር እንድናደርገው ቴክስታችንና የመሳሰሉትን ነገሮች አድ እናድርግ። ቀጥታ ቴክስት ቱል ላይ በመሄድ በአማርኛ ቴክስት ይሆናል የምንጽፈው ማለት ነው። ስለዚህ አማሪክ ኪቦርድ ኢንስቶል ያደረጋችሁ ልጆች ያው ዊንዶው 10 ምናምን ከሆነ የምትጠቀሙት እዚች ጋር መታችሁ ያው ሲስተሙ ላይ አማሪክ ኪቦርድ ከጫናችሁ አማርኛ የሚለውን መምረጥና ፎንታችሁን ማስተካከል ነው የሚጠበቅባችሁ። ፓወር ግዕዝም የምትጠቀሙ ካላችሁ ትችላላችሁ። ከሌላ ቦታ ላይም ኮፒ ፔስት አድርጋችሁ መጻፍ ትችላላችሁ ማለት ነው። ለጊዜው አማርኛ ላይ ይሁንና እኔ የምፈልገው ኖኪያ ፒውር የሚባል ፎንት ስታይል ስለሆነ ፎንት ላይ ገብቼ እመርጥለታለሁ። ኦኬ ሶ ናርጬለታለሁ ኖኪያ ፒውር ሄድ ላይም ማለት ነው። ስለዚህ ነጭ ቀለም ነው እንዲሆን የሚፈልገው። ቴክስት ሳይዙን እንደምትፈልጉት ማስተካከል ትችላላችሁ። ምን ያህል ይተልቅ ኢነስ የሚለው ነገር ማለት ነው።
በመቀጠልም ፔጁ ላይ መጥቼ አንድ ጊዜ ብቻ ክሊክ በማድረግ የምፈልገውን ቴክስት አድ ማድረግ እችላለሁ ማለት ነው። ናው ኮንትሮል ኤ በመንካት ሁሉንም ሰሌክት ካደረጋችሁ በኋላ እንደምትፈልጉት ስኬል ማድረግ ትችላላችሁ። አሁን በዚህ ስራ ትና ኩ ፊደል እንዲነካካ ፈልጋለሁ ወይም ደግሞ ተች እንዲያደርግ አንዱን ፈልጋለሁ። ስለዚህ ሁለቱን ሌተሮች አንድ ላይ ሰሌክት አድርጌ ትራኪንግ ይሆናል በመጀመሪያ ማስተካከለው። ስለዚህ ቴክስት ሴቲንግ ወይም እዚች ጋር ምንም አይነት ቴክስት ሴቲንግ ካላያችሁ ዊንዶ ላይ በመግባት ካራክተር የምትሏን ኦፕሽን ቹዝ ማድረግ ትችላላችሁ። ኖርማል ቴክስት ሴቲንግን እንመርጥና እናስተካክለዋለን። ቪኤ ማለት ሌተር ትራኪንግ ማለት ነው። በፊደሎቹ መሃል ያለውን ርቀት ማስተካከል ወይም ማጠጋጋት ማለት ነው። እኔ የፈለኩት ክሎዝ እንዲሆን ስለሆነ በዚህ መንገድ ሁለቱን መርጥለታለሁ ማለት ነው። ረ የምትለዋን ፓርት ግን ትንሽ እንድትርቅ ነው የምፈልገው። ስለዚህ ረ ፓርቷን ሰሌክት አድርግና ቪኤ ላይ መጥቼ እሰራለሁ ማለት ነው። ኩ ላይ መጀመሪያ ሰሌክት አድርጋለሁ። ከዛም በምሰራበት ጊዜ ረን ያርቃታል ሊትል ቢት ማለት ነው። እንደምትመለከቱት ትንሽ ነው እንዲራራቅ የምፈልገው። ት የምትለዋም ደግሞ በጣም ራቀች። ስለዚህ ረ ላይ ሰሌክት አድርጌ ትን አቀርባታለሁ ለረ ማለት ነው ሊትል ቢት። እዚሽ ጋር ክሊክ ኤንድ ድራግ ማድረግ ወይም ማኑዋሊ ቁጥር መስጠት ትችላላችሁ። ኦኬ ዜን ረና ት የምትለዋን ፓርቲ ደግሞ ቦልድ ሳይሆን ሞር አልትራ ላይት ነገር እንዲሆን ፈልጋለሁ ወይም ትንሽ እንደዚህ አይነት ሉክ እንዲኖረው ማለት ነው። ይሄኛው በጣም ይጠጋጋ ከመሰላችሁ የመጀመሪያው ሌተር ሰሌክት አድርጋችሁ የምትፈልጉትን ነገር ማስተካከል ትችላላችሁ ማለት ነው። ይሄን ከሰራችሁ በኋላ ሙሉ ትኩ የምትለዋ ፓርት አይታሊክ ነገር እንድትሆንልኝ ስለምፈልግ እሷን ሰሌክት አድርግና አይታሊክ ኦፕሽን አለች ወይም ፎክስ አይታሊክ የምትባል እሷ ላይ ክሊክ በምታደርጉበት ወቅት ጋደድ ያደርግላችኋል ማለት ነው። ሌላውን ስትሬት አድርጎ ይሄን ይመስላል የመጀመሪያው ከቴክስት ጋር የምንሰራው ስራ ማለት ነው። እቺን አላይመንቷን ሊትል ቢት ሴንተር እናደርገዋለን። ከፈለጋችሁ ደግሞ ቀጥታ እዚህ ኦፕሽን ላይ መታችሁ ሴሌክሽን ወደ ካንቫስ ቀይራችሁ አላይመንቱን ሴንተር ማድረግ ትችላላችሁ። ትንሽ ሪሳይዝ እንዲሆን ፈልጋለሁ። ስለዚህ ኮንትሮል ፕላስ ቲ ነው የምነካው። ሉክ እዚህ ጋር ቴክስት ፖይንት አይደለም ስኬል የማደርገው ሙሉ ኢሜጁን ወይም ሙሉ የቴክስቱን ታይር ነው ሪሳይዝ የማደርገው። ለዛ ነው ኮንትሮል ፕላስ ቲ መንካት ያለባችሁ። ከዛ ፖይንቷ ላይ ክሊክ እናደርግና አልተን ይዛችሁ ክሊክ ኤንድ ድራግ ስታደርጉ እስከምትፈልጉት ሳይዝ ድረስ ስኬልድ ይሆንላችኋል ማለት ነው። ይህን ይመስላል መጀመሪያ የጻፍነው ቴክስት። ከዛ ሁለተኛ ወይም ሰብ ሌተር የሚባሉትን ሌተሮች አድ እናደርጋለን ማለት ነው። የምትፈልጉት ሴቲንግ ካለ መጨመርና ማስተካከል ትችላላችሁ። እኔ ለምሳሌ ለየአንዳንዱ ቴክስት ተጨማሪ ስፔሲንጎችን ስለምፈልግ ሞር ሁለት ስፔሶችን በየሌተሩ መሃል አድ አደርጋለሁ ማለት ነው። እንዲሁም ደግሞ ቀጥታ ከፈለጋችሁም እዚህ ጋር መታችሁ ስፔስን በመንካት እንደምትፈልጉት እንዲሆን አድ ማድረግ ትችላላችሁ ማለት ነው። እኔ ሊትል ቢት ሴንተርድ ነገር ስለሆነ እንዲሆን እንፈልገው ለዛ ነው ይህንን ሴቲንግ በእንደዚህ መንገድ መስራት የፈለግኩት ማለት ነው። ትጨርሱ ምንድነው የምታደርጉት? ላይን ለምሳሌ በፊደላቶቹ በላይ ባሉት ላይን እና በታች ባለው ላይን መካከል ያለው ርቀት አለ። እሱ ማስተካከል እፈልጋለሁ። ኮንትሮል ፕላስ ሰሌክት አድርግና ሊዲንግ አስተካክለታለሁ። ሊዲንጉ አውትላይን ያለው ቤዚኩ ስለሆነ እኛ ደግሞ ተጨማሪ ማስተካከል እንፈልጋለን። አውቱን ምትለው ያለችበት ጽሁፍ ላይ መተን ክሊክ ኤንድ ድራግ በማድረግ ሊዲንጉን ማስተካከል እንችላለን ማለት ነው። በመቀጠልም ራይት ማለት እንችላለን። ናው ሙፍቱ ላይ በመሄድ ኮንትሮል ፕላስ ቲ ብለን ቴክስቱን ሰሌክት እናደርገውና የዚህንም አላይመንት ሴንተር ላይ ካደረግን በኋላ ስኬል ማድረግ ያለብንን አልትን ይዘን ስኬል እናደርጋለን። ይህም ሊሚት ለማድረግ ይሆናል ቴክስቱን ከታች ካሉት ጋር ማለት ነው። በእንዲህ አይነት መንገድ ይመጣልናል። ነገር ግን ተመልከቱ ዋይት ፓርቱ ላይ አሁን በሚገናኝበት ወቅት ትንሽዬ ኮንትራስት ችግር ሊፈጠር ይችላል። ስለዚህ ሁለቱን ቴክስቶች አንድ ላይ ሰሌክት እናድርግና ሙቭ እናደርጋቸዋለን ወደ ታች ማለት ነው። በዚህ ጊዜ ከመጀመሪያ የተሻለ ሞር የሚታይ ነገር ክሬት ማድረግ ቻልን። ካስፈለገም ድሮፕ ሻዶ የመሳሰሉትን ነገር መጨመር ትችላላችሁ። ለኔ ስራይት ኖት ነሰሰሪ
ከዚህ በኋላ ሳይዝ የምታስተካክሉ ከሆነ ታስተካክላላችሁ። ለምሳሌ ዶክመንት ሳይዙን መቀየር ፈልጋለሁ። ክሮፕ ላይ ሄድና ጀስት ቁጥር መስጠት ትችላላችሁ። ለኔ ስራውን 180 በ1350 ማኑዋሊ ነው ልሰጠው የፈለኩት። ስንጨርስ ቀጥታ ራይት የምትለውን በመንካት ኦኬ ማድረግ ወይም ሴቭ ማድረግ እንችላለን ማለት ነው። ኢሜጁን ካስፈለገ ደግሞ እንደነበረው መተው እንችላለን ማለት ነው። ሶ እኔ እንደዚህ ይሁን፣ ምክንያቱም ይሄኛው ፓርት ትንሽ ከት ስላደረገው ሄድ ፓርቷን ዲስተርብ በሚያደርግ ነገር አግኝቼበታለሁ። በመቀጠልም ቀጥታ ፋይል ላይ ሄደን ኤክስፖርት ብለን ኤክስፖርት ማድረግ እንችላለን። ኳሊቲውን ሉዝ እንዳያደርግብን መቆጣጠር ከፈለግን ደግሞ ያለውን ነገር ቀጥታ ሴቭ ኤኮፒ ወይም ሴቭ አስ ብለን ማስቀመጥ እንችላለን ማለት ነው። ለጊዜው 72 ፒክሰል ነው። ይሄ የሚሆንበት ምክንያት ለስክሪን ሪዞሉሽን የሰራው ስለሆነ ነው። ለፕሪንት ቢሆን ያው 300 አድርገን ነበር የምንሰራው፣ RGB ነው። ከዛ ባለፈ ሞዱ ላይ እንመጣና ከለር ቢቱን 60 ቢት ቻናል እንለዋለን። ከዛም ፋይል ላይ ሄዳችሁ ኤክስፖርት አስ የምትለውን በመምረጥ የምትፈልጉትን ፋይል ፎርማት መርጣችሁለት ማስቀመጥ ትችላላችሁ። ለዚህ ስራውን ከፒኤንጂ እና ከጄፒጂ የትኛው ፋይል ፎርማት ቢሆን ይሻላል ያለኝ ነው። ሞር ኳሊቲ ላይ ፎከስ ማድረግ ከፈለጋችሁ ፒኤንጂ ላይ ብታደርጉት ይመከራል። ፋይል ሴቭ ማድረግ ስፔስ ሴቭ ማድረግ ባሉ ነገር ከፈለጋችሁ ደግሞ ጄፒጂ ላይ ብትሰሩ ይመከራል። እንደናንተ ፍላጎት ነው። ሶ ፋይናል ውጤታችን ይህን ይመስላል። ትኩረት ሲባል ከሚኖረን ቪዥን ወይም እይታ እንዲሁም ራዕይ ጋር ሪሌትስ የሚሆን ቃል የሀበሻ ባህል እንዲኖረው ጥቁር ሰው መርጠናል። ትኩረት የሚለውን ለማሳየት ደግሞ ፎከስና ዲፎከስን ባልተለመደ መልኩ ማሳየት የግራፊክ ዲዛይነር ስራ ነው። ቪዲዮ ከጠቀማችሁ ላይክ እና ኮመንት አድርጉልኝ። መልካም ቀን።